ስለ ኪሎ ሲነሳ በጣም በህይወታችን አንገብጋቢ ከሚሆኑብን ጉዳዮች አንዱ ነው። በዚህ ቪዲዮ ከኢትዮጵያ የሰውነት ሁኔታችን ጀርባ ያሉ ሚስጥሮችን እንዲሁም ከ20 እስከ 35 እድሜ ላይ ባሉ ወጣቶች በየትኛው ኪሎ ላይ ቢሆኑ የተሻለ ነው የሚለውን እናያለን። ወደ ፕሮግራሙ። ኢትዮጵያን አብዛኞቻችን ቀጠን ያለ ሰውነት ነው ያለን፣ ያው እንደሚታወቀው አቬሬጅ ማለት ነው። በተለይ በብዙ የስፖርት አጋጣሚዎች እኛን ከውጭ ዓለም ካሉት ጋር በምናነጻጸርበት ጊዜ የምናስተውለው እውነታ ነው። ለምሳሌ በኳስ ተጫዋቾች፣ በሯጮች ምናምን ማለት ነው። ይህም እንግዲህ የተለያዩ ጥናቶች እንዲካሄዱ ምክንያት ሆኗል ማለት ነው። በዚህም እንደ ምክንያት ተብለው ከተጠቀሱት ውስጥ እያነሳን እናያለን። የመጀመሪያው ጄኔቲክ ፋክተር ነው ይሉታል፣ ወይም የዘረመል ሁኔታችን፣ የዝርያ ሁኔታችን። ይህ ምንድነው? ኢትዮጵያ እንደሚታወቀው the source of humanity ነች፣ ማለት የሰው ልጆች መነሻ መገኛ ተብላ የምትጠቀስ ሀገር ነች። በዚህም የተለያዩ አይነት የዘረመል ስብጥሮች አሉን ማለት ነው። እኛ በጣም የተለያየ ቫሪያቲ የሆነ ሰው እናያለን። እናም ይህ ነገር ምንድነው? የሰውነታችን ሜታቦሊዝም ላይ፣ አቋማችን ላይ እንዲሁም አትሌቲክ የሆነ ባህሪ ላይ ተጽዕኖ ሊፈጥር ይችላል ማለት ነው። የመጀመሪያው ለምሳሌ ከሚነሱት ነገሮች መካከል አብዛኛው ኢትዮጵያዊ ለምሳሌ በአማራ፣ ትግራይ፣ ኦሮሚያ ወይም በሰሜኑ አብዛኛውን ብናየው ከፍታ ቦታ ላይ ያለ ሰው ነው ያለው። ይህም ምንድነው? ከ2000 ሜትር ከፍ ያሉ ቦታዎች ላይ ነው የሚኖሩት። ይህም ምንድነው? ቦታዎች ከፍ እያሉ ሲመጡ፣ ከባህር ጠለል በላይ ከፍ እያለ ሲመጣ የኦክሲጅን እጥረት እያጋጠመ ይመጣል። ማለት ለምሳሌ ተራራ እየወጣን በመጣን ቁጥር ትንፋሽ እያጠረን ነው የሚመጣው፣ ምክንያቱም ኦክሲጅን ሌቭል እያነሰ ነው የሚመጣው። ስለዚህም በዛ ምክንያት ምንድነው የምግብ መፈጨት ወይም ሜታቦሊዝም በጣም ይፈጥናል ማለት ነው፣ ወይም ኃይለኛ ይሆናል። ምክንያቱም ኦክሲጅኑን ክሬት ለማድረግ ሜታቦሊዝሙ ከፍተኛ ነው። ስለዚህ በዛ ምክንያት ያሉን የፋት ስቶሬጅ ወይም የፋት ክምችቶች ዝቅ እንዲል ያደርጋል ማለት ነው። በዚህም ከፍታ ላይ የምንኖር ህዝቦች ስለሆነ ያንን አይነት የሰውነት ስትራክቸር ልንይዝ እንችላለን ማለት ነው። ሌላው ኢትዮጵያ ሁላችንም እንደምናውቀው ያው ጎበዝ ሯጮችን በዓለም መድረክ በማሳየት ራሷን ያስጠራች ሀገር ነች። በእነዚህም ሯጭ ላይ የሚታየው የጡንቻ አይነት ስሎ ትዊች መስል የሚባለው፣ ሁለት አይነት የጡንቻ አይነቶች ነው ያሉት፣ ፋስት ትዊች መስል እና ስሎ ትዊች መስል የሚባለው። ስሎ ትዊች መስል የሚባለው ኦክሲጅንን ይዞ የመቆየት ወይም ኮንሰምፕሽኑ ዝቅ ያለ ነው ኦክሲጅንን ሲጠቀም ማለት ነው። ስለዚህ ይሄ ምን ማለት ነው? ጥንካሬ ለሚያስፈልጉን ረጅም ሰዓት ለሚሰሩ ነገሮች ይረዳል ማለት ነው። ለምሳሌ እንደ ማራቶን፣ ዋና አይነቶቹን እንደዚህ አይነት ጡንቻዎች የያዙ ሰዎች ለረጅም ጊዜ መደረግ የሚችሉ ናቸው ማለት ነው። በአንጻሩ ፋስት ትዊች መስል የሚባሉት እንደ ስፕሪንት፣ ቦዲ ሊፍት ምናምን ክብደት የሚነሱ ነገሮችን፣ እነዚህ ደግሞ በዛ በኩል ያሉት ጥቅም ላይ የሚውሉ ናቸው ማለት ነው። ስለዚህ በዚህ ምክንያት የተፈጥሮ ሁኔታችንም ላለን የሰውነት ሁኔታ አስተዋጽኦ ሊያደርግ ይችላል ማለት ነው። ሌላው የሚነሳው የአመጋገብ ሁኔታችን ነው። የኢትዮጵያ ምግብ ሸንቀጥ ያለ ሰውነት እንድንይዝ የሚያደርግ ነው ይላሉ አጥኚዎቹ። ባህላዊ የኢትዮጵያ ምግቦች ፋይበርና ቅጠል የበዛባቸው ሆነው ለኪሎ ምጣኔ የሚረዱ ናቸው። ወይ የተስተካከለ ሰውነት እንድንይዝ የሚያደርጉ ነገሮች ናቸው። እናንሳ ለምሳሌ አብዛኛውን ጊዜ ከምንመገበው ነገር እንጀራ ነው የመጀመሪያው አይደለ? እንጀራ በውስጡ ፋይበር፣ ፕሮቲን እና አይረን የያዘ ነገር ነው። ይህም በደማችን ውስጥ ያለውን የስኳር መጠን ለመቆጣጠር እና የስብ ክምችት ለመቀነስ ይረዳል ማለት ነው። ስለዚህ ዴሊ የምንመገበው አንደኛው እንጀራ ስለሆነ የፋይበር እና የፕሮቲን ኮንቴንቱ እንዲሁም የአይረን ኮንቴንቱ ከፍተኛ ነው። በዛው ልክ እነዚህ ያነሳናቸውን ጥቅሞች ይሰጠናል ማለት ነው። ሁለተኛው ሽሮ፣ ምስር። አሁን እነዚህ ምግቦች ስናይ ሃይ ፋይበር አላቸው፣ ፕሮቲን የያዙ ናቸው። ስለዚህ ለረጅም ጊዜ ሆዳችንን የሚይዙ ነገሮች ናቸው ማለት ነው። ያ ማለት ፋይበር የሰውነት መፈጨት ሂደትን ይቀንሳል። ስለዚህ እነዚህ ምግቦች ከበላን በኋላ ይሄ ወዲያው ከመራብ ይልቅ ትንሽ ይዞን የሚቆይ ነገር ነው ማለት ነው። እናም ፕሮቲንም ስላላቸው ቀስ እያሉ የሚፈጭ ነገር ነው። ስለዚህ ያለምንም ተጨማሪ ካሎሪ ወይም ሌላ ተጨማሪ ካሎሪ ማስገባት ሳይጠበቅብን ይዘውን ይቆያሉ ማለት ነው። ሌላው ያው በምግባችን ውስጥ የማይጠፉ ነገሮች እንደ በርበሬ፣ ሚጥሚጣ፣ ኮረሪማ አብዝተን ነው የምንጠቀመው በእኛ ሀገር ባህል። ይህ ምንድነው? ስፓይሲ ነገሮች ስለሆኑ፣ የሚያቃጥሉ ነገሮች ስለሆኑ ሜታቦሊዝምን በማፋጠን ፋትን የሚቀንሱ ነገሮች ናቸው ማለት ነው። ስለዚህ ይህም ለሰውነታችን ቅጥነት ወይም ሊን ቦዲ የሚሉትን ለመያዝ አስተዋጽኦ አድርጓል ማለት ነው። ሌላው ጾም ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምዕመኖች በአመት ወደ 200 ቀን ለሚጠጉ ጊዜያት የእንስሳት ተዋጽኦ አይበሉም አይጠጡም። ስለዚህም ይሄ ምንድነው በጣም ካሎሪ ኢንቴክ በጣም ብዙ ውፍረት አላስፈላጊ ውፍረት እንዳይኖር ብዙ ካሎሪዎችን እንዳንወስድ የሚገድበን ነገር ነው ማለት ነው። ሌላው ላይፍ ስታይል ነው። አብዛኛው ኢትዮጵያዊ በተለይ በገጠሪቷ የሀገሪቷ ክፍል የሚኖር በትራንስፖርት ችግር ምክንያት በቀን ከ5 እስከ 10 ኪሎ ሜትር መሄድ የተለመደ ነው። ይህም ናቹራሊ አክቲቭ እና ሸንቃጣ የሚያደርግ ነው ማለት ነው። ሌላው ሎ አልኮል እና ሶፍት ድሪንክ ኮንሰምፕሽን አለ ገጠር ላይ። አሁን ከተሜነት እየተስፋፋ እንደ አዲስ አበባ ያሉትን ይሄ ነገር አያካትትም። ምክንያቱም አንደኛ ከ5 እስከ 10 ኪሎ ሜትር መሄድም የለም፣ በጣም አናሳ ነው ቁጥሩ፣ የትራንስፖርት ነገሩ የተመቻቸ ስለሆነ። ሌላው ደግሞ ሎ አልኮል እና ሶፍት ድሪንክ ለምሳሌ ለስላሳ ማብዛት፣ ይሄ አልኮል ነገሮችን የመጠቀም ሁኔታ በገጠሪቱ ሀገሪቱ ክፍል ያው እንደ ብርቅ የሚታይ ከስንት ጊዜ አንድ የሚጠጣ ነገር ነው። ያ ምንድነው ማለት ነው አላስፈላጊ ካሎሪ እንደዚህ ፋቶችን እነዚህ ጣፋጭ ነገሮች ስለማይበዙ ውፍረትን የሚቋቋም ነገር አላቸው ማለት ነው። ያው በከተማ ያለው ደግሞ ከዛ በተቃራኒ ነው። ይሄንን ካነሳን ሌላው ኢንቫይሮንመንት እና ሶሾ ኢኮኖሚክ ፋክተሮች ናቸው። ኢትዮጵያ በአብዛኛው የአየር ሁኔታዋን ስናይ ቆላማ አካባቢዎች ያሏት፣ ይህም ካሎሪን በማቃጠል ረገድ የሚጫወተው ሚና ከፍተኛ ነው። በዛው ልክ ደግሞ ከፍተኛ ቦታ ሆኖ ቀዝቃዛ ቦታ ያሉ ሰዎች ደግሞ ቅድም እንዳነሳ ነው ከፍተኛ ቦታ ስለሆነ ያሉት የኦክሲጅን አማውንቱ እየቀነሰ ስለሆነ ሜታቦሊዝማቸው እየፈጠነ ይመጣል ማለት ነው። በዚህም አንድ ነገር ነው። ሌላው እንደ ምክንያት የሚያነሱት እንግዲህ የምግብ እጥረት ነው። ያው አብዛኛው ማለት ባይቻልም የተወሰኑ የኢትዮጵያ ዓመታት በረሃብ ሰው የተጎዳበት ዓመታትን አሳልፈናል፣ ግልጽ ነው። በዚህም ያ ነገር አቨሬጅ BMI የኢትዮጵያን አቨሬጅ ቦዲ ማስ ኢንዴክስ የሚባለውን ነገር ያሳንሶታል ነው የሚሉት ማለት ነው። ይሄም አንድ ነው። በዚሁ BMI ካነጻ ነገር ትክክለኛው የሰውነታችን ኪሎ የምናውቀው BMI ወይም ቦዲ ማስ ኢንዴክስ የሚባለውን አቨሬጅ ቁጥር ስናገኝ ነው። ይሄም ምንድነው አንድ ሰው ከ18.5 እስከ 24.9 መካከል መሆን ይገባዋል BMI። ከዚህም በታች ከዛም በላይ ከሆነ ጤነኛ አይደለም ማለት ነው ያ ሰውዬ። ምንድነው BMI እንዴት እናገኛለን ለምትሉ አንድ ሰው ክብደት አለው። ያ ክብደት ለቁመቱ ስኩዌር ሲካፈል የሚገኘው ውጤት ነው BMI የሚባለው ማለት ነው። ክብደታችን አለ፣ ክብደታችን ሲካፈል ቁመታችን ሁለት ጊዜ ተባዝቶ ማለት ነው እርስ በርስ የሚገኘው ውጤት BMI ወይም ቦዲ ማስ ኢንዴክስ ይባላል። ስለዚህ አሁን አቨሬጅ መሆን ያለብን ጤናማ የሚባለው እንዴት ነው ስንል ከ20 እስከ 35 ላሉ ወንዶች አሁን ይሄንን ስናይ አንድ ወንድ ሜትር ከ60 ከሆነ ጤናማ የሚባለው ከ48 እስከ 64 ኪሎ ቢሆን የተሻለ ነው። ግን አይዲያል መሆን አለበት ተብሎ የሚታሰበው 56 ኪሎ ግራም ነው። ሜትር ከ65 ለሆኑት 60 ኪሎ ግራም፣ ሜትር ከ70 64 ኪሎ ግራም፣ ሜትር ከ75 ለሆነ 68 ኪሎ ግራም፣ ሜትር ከ80 72 ኪሎ ግራም፣ ሜትር ከ85 77 ኪሎ ግራም እንዲሁም ሜትር ከ90 82 ኪሎ ግራም መሆን ይገባቸዋል ማለት ነው። ጤናማ ነው አይዲያል ነው ተብሎ ይታሰባል። ለሴቶች እንዲሁ በአንጻሩ ሜትር ከ50 ለሆነ ሴት 52 ኪሎ እንድትሆን ይጠበቃል። ሜትር ከ55 ለሆነች 56 ኪሎ፣ ሜትር ከ60 59 ኪሎ፣ ሜትር ከ65 62 ኪሎ፣ ሜትር ከ70 66 ኪሎ፣ ሜትር ከ75 70 ኪሎ፣ ሜትር ከ80 74 ኪሎ ሊሆን ይገባል ማለት ነው። ስለዚህ በዚህ BMI በእነዚህ አንጻር ከ18.5 እስከ 24.9 መካከል ከሆነ ሰውነታችን ኖርማል አይነት ስታተስ ውስጥ ነው ያለው ማለት ነው። ከ18.5 በታች ከሆነ አንደር ዌት ነን ማለት ነው። ከ24.9 በላይ ከሆነ ደግሞ ያው ብዙ የስብ ክምችቶች አለንና ያንን ነገር ማስተካከል ይገባናል ማለት ነው። ይሄ ነበረ የዛሬው የኢትዮጵያዊነታችን ቅጥነት እና ሚስጥሮች እንዲሁም በዚህ ቁመት ስታተሳችን በዚህ እድሜያችን ስንት መሆን አለበት የሚለው ነገር አንስተናል። ፕሮግራሙ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ፣ ሰብስክራይብ እያደረጋችሁ በሚቀጥለው ሳምንት በሌላ አሪፍ ፕሮግራም እስክንገናኝ ቻው። ቴዲ ነበር።